ማህበረሰቡ የሚያነሳቸውን የመሰረተ ልማት ጥያቄዎችን ምላሽ በመስጠት ተጠቃሚነቱን በዘላቂነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ በመንግስትና ሃይራት ያርዲም ከተሰኘ ግብረሰናይ ድርጅት ጋር በመተባበር በኡጉማ ሄሬምባ ቀበሌ ከ10 ሚሊዮን ብር በላይ ወጪ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። ዝርዝሩን ጅላሉ ፈድሉ ከወልቂጤ ቅርንጫፍ ጣቢያችን አድርሶናል። ሚፍታ ጀማል እንደሚከተለው ያቀርበዋል። በመርሃ ግብሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ ለረጅም ጊዜ በንጹህ መጠጥ ውሃ እጦት ምክንያት ለማህበራዊና ኢኮኖሚያዊ ችግሮች ሲጋለጡ ለነበሩ የአካባቢው ነዋሪዎች ምላሽ በማግኘታቸው የእንኳን ደስ ያላችሁ መልእክት አስተላልፈዋል። ለዚህም የላቀ አስተዋጽኦ ላደረገው የሃይራይት ያርዲም ግብረሰናይ ድርጅትን አመስግነው የውሃ ፕሮጀክቱ በዘላቂነት አገልግሎት መስጠት እንዲችል በአግባቡ መጠበቅና መንከባከብ እንደሚገባ አስረድተዋል። ሌሎች አካባቢ ላይ ከምናስገነባቸው የውሃ ተቋማት የተለያየ ገጽታ ያለው ነው። አንዱ ለየት የሚያደርገው የኃይል ማመንጫው ከጣሪያ አናት ላይ ከፀሐይ ብርሃን በሚገኝ ዘላቂ አገልግሎት ሊሰጥ በሚችል የተቃኘ ነው። መብራት ጠፋ አይቆምም ማለት ነው። ፕሮጀክቱ እንደምታዩት ለመቅዳት የሚመጡ እህት ወንድሞቻችን፣ አባት እናቶቻችን ዝናብ ሲመጣ ሩጠው አይሄዱም፣ ተጠልለው ነው ውሃውን መቅዳት የሚችሉት ማለት ነው። የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ የቀበሌውና የአካባቢው ማህበረሰብ ከዚህ ቀደም የንጹህ መጠጥ ውሃ ፍለጋ ረጅም ርቀት ከመጓዙም ባሻገር ንጽህና ያልተጠበቀ ውሃ በመጠቀም ለጤናና ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ሲጋለጥ መቆየቱን አስታውሰው መንግስት ግብረሰናይ ድርጅቶችን በማስተባበር የማህበረሰቡን ጥያቄዎች ደረጃ በደረጃ ለመመለስ በትኩረት እየሰራ እንደሚገኝም ተናግረዋል። ይሄ ውሃ የተጀመረው እና የተጠናቀቀው በ3 ወር ጊዜ ውስጥ ነው። ይሄ የመንግስታችንና የፓርቲያችን ፕሮጀክቶችን ጀምሮ የመጨረስ አንዱና ትልቁ ማሳያ ነው። ለዚህም ለፕሮጀክቱ ግንባታ ስኬታማነት ከፍተኛ ድጋፍ ላደረጉ ለሄራይትና ያርድ ግብረሰናይ ድርጅት ለአካባቢው ማህበረሰብና ለሌሎችም ባለድርሻ አካላት ምስጋናቸውን አቅርበዋል። ከፕሮጀክቶቹ ውጪ የፕሮጀክቱ ወጪዎች ማሸፈኑባቸው ሁኔታዎች ላይ የቀበሌ ማህበረሰብ በጉልበቱ ተባብሮናል፣ በዛ ልክ በገንዘቡም ተባብሮናልና እናንተንም ምስጋና ይገባቸዋል። በልዩ ወረዳው ከንጹህ መጠጥ ውሃ፣ ከመንገድ፣ ከመብራትና ከሌሎችም ከመሰረተ ልማት ጋር በተያያዘ ለሚነሱ ጥያቄዎች ምላሽ ለመስጠት በልዩ ትኩረት እየተሰራ መሆኑን ማስታውቀዋል። የቀቤና ልዩ ወረዳ ውሃና ኢነርጂ ጽህፈት ቤት ኃላፊ አቶ ጆሃር ጀማል በልዩ ወረዳው በኡጉማ ሄራምባ ቀበሌ የተገነባው የንጹህ መጠጥ ውሃ ፕሮጀክት ግንባታ ከ5000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ የሚችልና የህብረተሰቡ የረጅም ጊዜ ጥያቄ ምላሽ የሰጠ መሆኑን ተናግረዋል። በልዩ ወረዳው በተለያዩ ቀበሌያት እየቀረበ ያለው የንጹህ መጠጥ ውሃ ጥያቄ ምላሽ ለመስጠት የግብረሰናይ ድርጅቶችና ከሚመለከታቸው አካላት ጋር በመቀናጀትም በትኩረት እየተሰራ መሆኑንም ገልጸዋል። በልዩ ወረዳችን የተለያዩ የህዝብ ጥያቄ ለመመለስ ከክልል ቢሮ ጀምሮ የልዩ ወረዳ አስተዳደር እንደ ብልጽግና ፓርቲ ትኩረት ተሰጥቶ እየተሰራ ይገኛል። በቀበሌያቸው ከዚህ ቀደም የንጹህ መጠጥ ውሃ እጥረት በመኖሩ ውሃ ፍለጋ ረጅም ርቀት ከመጓዝም ባሻገር ንጽህና ያልተጠበቀ ውሃ በመጠቀም ለጤናና ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ሲጋለጡ መቆየታቸውን የአካባቢው ነዋሪዎች ተናግረዋል። በመሆኑም አሁን ላይ የረጅም ጊዜ ጥያቄያቸውን ምላሽ በማግኘቱም መደሰታቸውንም ገልጸዋል። በመርሃ ግብሩ ላይ የክልሉ ከፍተኛ አመራሮች፣ የሃይራይት ያርዲም ግብረሰናይ ድርጅት ዋና ዳይሬክተርና ስታፍ አባላት፣ የልዩ ወረዳው አመራሮችና የአካባቢው ነዋሪዎች ተገኝተዋል።